ሪል ስቴት ወይም አፓርትመንት ለመግዛት አስበው እየጎበኙ ነው። በሚጎበኙበት ሰዓት ምን መመልከት እንዳለባችሁ አጠር አድርጌ ልንገራችሁ። ሰላም፣ ገነት እባላለሁ። የሪል ስቴት የሽያጭ ባለሙያና አማካሪ ነኝ። የመጀመሪያው መመልከት ያለብን ነገር የቤታችን ኔት ኤሪያ ወይም ሙሉ ለሙሉ ቤቱ ምን ያህል ካሬ ላይ ያርፋል የሚለው ነው። ኮሜን ኤሪያ እና ቤታችን ምን ያህል ያረፈ የሚለውን ነገር በደንብ ማየት ይኖርብናል። በፐርሰንትም ከሆነ ስንት ፐርሰንት ነው ከቤቱ ካሬ ላይ የሚነሳው የሚለው ማለት ነው። ሁለተኛው ደግሞ ከጅብሰም እስከ ሴራሚክ ድረስ ያለው ሲሊንግ ሄይታችን ምን ያህል ነው። ምክንያቱም ለቤታችን ውበትና ድምቀት የሚሆነው የቤታችን ቁመት ስለሆነ ማለት ነው። በሶስተኛ ደረጃ ደግሞ አጠቃላይ ግቢው ውስጥ ያሉ አሚኒቲዎች፣ የጋራ መገልገያዎች ምን ይመስላሉ የሚለውን፣ የከርሰ ምድር ውሃ፣ በቂ የሆነ የመኪና ማቆሚያ ያለው የሚለውን ነገር በደንብ አድርገን መመልከትና ማየት ይኖርብናል ማለት ነው። አስተውሉ፣ እነዚህን ነገሮች መመልከት ያለብን ያለቁ ቤቶችን በምንገዛበት ሰዓት ነው ማለት ነው። በግንባታ ላይ ያሉ ቤቶችን ደግሞ ስንገዛ ምን ነገር ማየት አለብን የሚለውን ነገር ደግሞ በቀጣይ ቪዲዮ እሰራላችኋለሁ። ለበለጠ መረጃ ደግሞ ከታች በማስቀምጥላቸው ስልክ ቁጥር ይደውሉ።